በአሜሪካ ስቴት ዲፓርትመንት ስር የቪዛ ጉዳይ የሚመለከተው አካል በአሜሪካ ለወሊድ በሚመጡ ሰዎች እነሱም በርዝ ቱሪዝም ይሉታልና በዛ ጉዳይ ላይ አዲስ መረጃ ለቆ ነበረ። ይህን በተመለከተ በተለይ በርካታ ኢትዮጵያውያን ወደ አሜሪካ በመምጣት ለልጆቻቸው ሲቲዝንሺፕ ለማስገኘት ወይም መኖሪያ ፈቃድ ለማስገኘት ስለሚወልዱ ያን በተመለከተ ጠበቃ ሙሉዓለም ጌታቸውን ጋብዤላችኋለሁ። በኢሚግሬሽን ጉዳዮች ላይ ለበርካታ ወገኖቻችን አገልግሎት ሲሰጡ ነው የሚገኙት። በዛሀበሻ ደግሞ ብቅ እያሉ እንደዚህ በህግ ጉዳዮች ላይ በተለይ ኮሚኒቲያችን እንዲያውቅ የሚያስፈልጉ ነገሮችን ሲመልሱልን ቆይተዋል። ዛሬም ደግሞ በአሜሪካ መጥተው ስለሚወልዱ ወላጆች እንደዚሁም ደግሞ ምን ማድረግ እንዳለባቸው ትራምፕ አውጥተውት የነበረው አዲስ መመሪያ ማለት ኤክስኪዩቲቭ ኦርደሩ በፍርድ ቤት የሚታይበት ቀንም እየቀረበ ነው። ስለዛ ጉዳይ እሳቸው ምን እንደሚገምቱ እንደዚሁም ደግሞ የትራምፕ አስተዳደር በአሜሪካ ለሚወልዱ ሰዎች $5,000 ለመስጠት እያሰበ መሆኑ የሚታወቅ ነውና እነዚህና መሰል ጉዳዮችን አጠራጣሪ ጥያቄዎች ጠይቄያቸዋለሁ። እሳቸው ምላሽ ይሰጡናል። ጠበቃ ሙሉዓለም የአሜሪካ ስቴት ዲፓርትመንት ስላወጣው መመሪያ ጉዳይ ማለት ትላንት ስለሰጠው መግለጫ በዚህ ስለ በርዝ ቱሪዝም እስኪ ያብራሩልን። ምንድነው ለማለት የፈለገው ለማስተላለፍ የፈለገው መልእክት? ስቴት ዲፓርትመንት ትላንትና በሶሻል ሚዲያ ገጹ ላይ ያሰፈረው በርዝ ራይት ሲቲዝንሺፕን አስመልክቶ ነው። ይሄ የተለያዩ ሀገር ዜጎች የሆኑ ሰዎች በተለይ ሴቶች አሜሪካ ውስጥ በመምጣት ልጅ በመውለድ ለልጆቻቸው ዜግነት ያስገኛሉ። ምክንያቱም በ14th አሜንድመንት በአሜሪካን ኮንስቲቱሽን 14ኛው አሜንድመንት መሰረት አንድ ሰው ዜጋ የሚሆንበት መንገድ አንዱ አሜሪካ ውስጥ በመወለድ ነው። አሜሪካ ውስጥ ከተወለደ ሪጋርድለስ ኦፍ የወላጆቹ የሲቲዝንሺፕ ኦር ደግሞ የኢሚግሬሽን ስታተስ ዜጋ መሆን ይችላል ያ ልጅ ወይም ያች ልጅ። የስቴት ዲፓርትመንት ያለው እንግዲህ ከዚህ በፊትም የሚጠቀሙበት ነው፣ አሁን አግሬሲቭሊ እየሄዱበት ያለው መንገድ ነው። አንድ ሰው እርጉዝ ሆኖ አሜሪካ ውስጥ በመምጣት በመውለድ ለልጆቹ ዜግነት የማስገኘት ፕራይመሪ ኦብጀክቲቭ ካለው ያ ሰው ድጋሚ ቪዛ አይታደስለትም ነው። ምን ማለት ነው? አርግዘው የሚመጡ ሴቶች በዋናነት አሜሪካ ውስጥ የሚመጡት ዋነኛ ፕራይመሪ ኦብጀክቲቫቸው ልጅ ለመውለድ እና ልጆቻቸው የአሜሪካ ዜጋ እንዲሆኑ በማሰብ ከሆነ ይሄ ለሚቀጥለው ጊዜ ቪዛ ያስከለክላል። ያላቸውም አክቲቭ ቪዛ ዲናይ ሊደረግ ወይም ሪጀክት ሊደረግ ይችላል ብሎ ያሰፈረው። እንደምናውቀው ፕሬዚዳንት ትራምፕ እንደመጣ አንዱ ካወጣቸው ኤግዜኪቲቭ ኦርደሮች መካከል የ14th አሜንድመንትን የሚሽር ነበረ። ስፔሲፊካሊ ያለው አሜሪካ ውስጥ የሚወለዱ ልጆች ወላጆቻቸው ሊጋል ስታተስ እስከሌላቸው ድረስ፣ ሊጋል ስታተስ ማለት ኤልፒአር ግሪን ካርድ ሆልደሮች ሊሆኑ ይችላሉ፣ ዩኤስ ሲቲዝን ሊሆኑ ይችላሉ፣ ወይም ኢንስፔክተር ሆነው የገቡ ሊሆኑ ይችላሉ። ሊጋል ስታተስ እስከሌላቸው ድረስ የልጆቻቸው እዚህ ሀገር የተወለዱ ልጆቻቸው ዜጋ አይሆኑም ብሎ አውጥቶ ነበር ህግ ማለት ነው። ይሄን የፕሬዚዳንሻል ኤግዚኪዩቲቭ ኦርደሮች ብዙ የስቴት አተርኒ ጀነራሎች ቻሌንጅ በማድረግ የፌዴራል ፍርድ ቤት ኔሽን ዋይድ ኢንጀክሽን አዟል፣ በአገሪቷ በጠቅላላ እንዳይፈጸም ማለት ነው። ይህን ተከትሎ የትራምፕ ስቴት ዲፓርትመንት ቻሌንጅ በማድረግ የእነዚህን የተለያዩ የሊበራል ፍርድ ቤቶች ወይም የፌዴራል ፍርድ ቤቶች የወሰናቸውን ውሳኔዎች ሱፕሪም ኮርት ላይ አቅርቦታል። ሱፕሪም ኮርት በዚህ ጉዳይ ላይ የመጨረሻ ውሳኔ ለመስጠት ሜይ 15 በዚህ ዓመት ማለት ነው በኦራል አርጊመንት አለው ይሰማል እና ያ ውሳኔ እስከሚሆን ድረስ አሁን በሀገር አቀፍ ደረጃ ከዚህ ቀደም የሚሰራው ህግ ነው የሚሰራው። ማለትም አንድ ሰው የተለያየ ስታተስ ኖሮት አሜሪካ ላይሆን ይችላል፣ ግሪን ካርድ ላይኖረው ይችላል፣ አሜሪካ ውስጥ ገብቶ አንድ ዶክመንትን ሊሆን ይችላል፣ ልጅ እስከወለድ ድረስ ልጆቹ አሁንም የዩኤስ ሲቲዝን ናቸው። ይሄ ትላንት የወጣው በዋናነት የሚመለከተው ሌትስ እንደ ምሳሌ ለማቅረብ አንድ ኢትዮጵያዊት እናት እርጉዝ ሆና 7-6 ወር ሆና አሜሪካ ውስጥ ትመጣለች። ከዛ ለሚቀጥሉት 6-7 ወራት አሜሪካ ውስጥ በመቆየት ልጅ ትወልዳለች። ያ ልጅ አሜሪካዊ ዜጋ ይሆናል ማለት ነው። ስለዚህ የ2 ዓመት ቪዛ ይዛ ነው የምትመጣው። ነገር ግን አሜሪካ ውስጥ መቆየት የምትችለው በአይ-94 ማክሲመም 6 ወር ነው፣ ኤክስቴንሽን ካልጠየቀች በቀር። ስትመለስ ቪዛዋ የ3 ወር ቪዛ ወይም ደግሞ ቪዛዋ ካለቀ ዩኤስ ኤምባሲ ላይ ሄዳ ሪኒው ለማስደረግ ስትጠይቅ ዩኤስ ኤምባሲ ይህን ባክግራውንድ ቼክ በማድረግ አሜሪካ ውስጥ ልጅ እንደወለደች በመመልከት ባዮግራፊን በመመልከት ማለት ነው ቪዛዋን ላያድስላት ይችላል። ሁለተኛ አሜሪካ ውስጥ መምጣት አትችልም ማለት ነው። አሜሪካ ውስጥ መምጣት የምትችለው ምናልባትም ልጇ 21 ዓመት ከሞላው በኋላ እሷን ስፖንሰር አድርጎ ማምጣት ይችላል። የዛኔም ቻሌንጅ ሊያደርጓት ይችላሉ ቪዛ ላይ። ምክንያቱም ከዚህ በፊት አሜሪካ ውስጥ ገብተሽ ቪዛሽ ለተሰጠሽ ዓላማ ሳይሆን ያልሽው ለበርዝ ራይት ሲቲዝንሺፕ ኦር ደግሞ ማተርኒቲ ቱሪዝም ለሚባለው ነው ያልሽው።
ስለዚህ ዲናይ እናደርግሻለን ሊባል ይችላል። የዛኔ ዌቨር መጠየቅ ሊኖርባት ይችላል ከዩኤስሲአይኤስ እና በዚህ ደረጃ ኮምፕሊኬትድ በማድረግ ይሄን የበርድስ ራይት ሲቲዝንሺፕ ኦር ማተርኒቲ ቱሪዝም የሚሉት በተለምዶ ዲስከሬጅ ለማድረግ ነው ስቴት ዲፓርትመንት ትላንት ማስጠንቀቂያ ያዘል ጽሁፍ በሶሻል ሚዲያው ላይ የለጠፈው ማለት ነው። ይህን ስቴት ዲፓርትመንት ያወጣው መመሪያ በማይተገብሩ ላይ ምንድነው ሊወስድ የሚችለው እርምጃ? ምንድነው የሚፈጠረው? እውነት ለመናገር ሊወስድ የሚችላቸው እርምጃዎች በጣም ጠባብ ናቸው። በዋናነት ያ ቪዛ ሪኒው አለማድረግ ነው። ወይም አንዳንዴ ይህን ሪከርዶች ለሲፒፒ ከስተም ኤንድ ቦርደር ፕሮቴክሽን ኤጀንቶች እና ዴታቤዝ ሼር በማድረግ ድጋሚ ወደ አሜሪካ ስትገባ ያቺ ሴት አሜሪካ ውስጥ የወለደችው ማለት ነው ሪጀክት ማድረግ እንዳትገባ ማድረግ፣ መመለስ፣ ዲፖርት ማድረግ ልክ ስትገባ ስትል ኦር ደግሞ ቪዛዋን አለማደስ ነው እና በጣም ሊሚትድ ሴናሪዎች ነው ያሉት። ስለዚህ አንዳንድ ሰዎች ለልጄ ዜጋ ብሰጠው ይችለኛል እኔ ከዚህ በኋላ ባልገባም ግድ የለኝም ብለው ይሄን እርምጃ ሊወስዱ ይችላሉ። ስለዚህ ያለው እርምጃ ፓሲቭ ነው፣ በጣም ጠንካራ የሚባል አይደለም። ግን ብዙ ሰው ደግሞ አሜሪካ ውስጥ ድጋሚ መግባት መኖር ወይም የተለያየ ኦፖርቹኒቲዎች ስለሚኖሩ ያን መካፈል ይፈልጋል እና ይሄ ፓሲቭም ቢሆን ብዙ ሰዎችን ዲስከሬጅ ሊያደርግ ወይም ደግሞ በርዝ ራይት ማተርኒቲ ቱሪዝምን ላይጠቀሙ ያስችላል። እንደኛ ኦፍኮርስ የቢ1 ቢ2 ቪዛ የተሰጠው ሰው ለተሰጠበት ዓላማ ብቻ መጠቀም ይኖርበታል። ከዛ ውጭ ያለው ዓላማ ቢ1 እና ቢ2 ቪዛ ኤክስቴንድ የሚያደርግ ነው ማለት ከዛ ሊጋል ላንድስኬፕ ውስጥ የሚያስወጣ ስለሆነ እንደ ሊጋል አድቫይስ አንሰጥም በዚህ ዙሪያ ላይ ማለት ነው። ህጉን ነው መከተል ያለብን ብለን ነው የምናገር። የአሜሪካ መንግስት ለሚወልዱ ወላጆች በአሜሪካ ውስጥ ለሚወልዱ ወላጆች $5,000 ከፍላለሁ ሰጣለሁ በልጅ እያለ ይሄ ዜና በተሰማበት ዕለት ነው እንግዲህ ውጭ ጉዳይ መስሪያ ቤቱ ደግሞ ወደ አሜሪካ ለመውለድ የምትመጡ ሰዎችን ቪዛ እንከለክላለን፣ ይሄ የማይሆን ነገር ነው የሚሉ መግለጫዎችን ሁለቱም በአንድ ቀን የወጣው። እስኪ ሁለቱን አስመልክተው አንድ ነገር የእርሶን ቢሉን። የትራምፕ አድሚኒስትሬሽን እንግዲህ በዚህ ሰሞን ከወጡ ትልልቅ ዴታዎች መካከል አንዱ የአሜሪካ ውስጥ የሚወለዱ ልጆች በጣም ዲክላይን እያደረገ መሆኑ ነው። ማለትም አሜሪካኖች ኦር ኤልፒአር የግሪን ካርድ ያላቸው ሰዎች እና አሜሪካ ውስጥ ያሉ የሚወልዱበት መጠን ፈርቲሊቲ ሬታቸው በከፍተኛ መጠን ዲክላይን እያደረገ ነው the last 6-7 years ማለት ነው። ስለዚህ ይሄን ዲስከሬጅ ለማድረግ እና ሰዎች እንዲወልዱ ያን ኢንከሬጅ ለማድረግ የትራምፕ አድሚኒስትሬሽን ገንዘብ እሰጣለሁ ብሏል። እንግዲህ ያ የተወሰነ ውሳኔ አይደለም፣ ጀስት በፖሊሲ ደረጃ ዲስከሽን ላይ ያለና እስካሁን የጸደቀበት ሁኔታ ያለ አይመስለኝም። እውነት ነው እንግዲህ አሜሪካ ውስጥ መጥተው የሚወለዱ ሰዎችን ዲስከሬጅ ያደርጋል የትላንቱ የዲፓርትመንት ኦፍ ስቴት መግለጫ። እንደገና በተመሳሳይ ደግሞ 5,000 ብር እንሰጣለን ይላል። አንዱ ኮንክሉዥን መድረስ የምንችለው ይሄ 5,000 ብር ሊጋል ስታተስ ላላቸው ሰዎች ነው እንጂ ከሌላ ሀገር መጥተው በርዝ ቱሪዝምን ወይም ደግሞ ማተርኒቲ ቱሪዝምን ለሚጠቀሙ ሰዎች አይደለም። ስለዚህ አሜሪካ የሆኑ ሰዎች እንዲወልዱ ነው የምናበረታታው እያለ ነው እንጂ ከሌላ ሀገር መጥታችሁ ይሄን እድል ተጠቀሙ የሚል አይደለም። ሜይ 15 ጠቅላይ ፍርድ ቤት ምን ይወስናል ብለህ ትገምታለህ? ትራምፕ ወደ አሜሪካ ነፍሰ ጡር ሴቶች መጥተው እንዳይወልዱ የከለከለውን ይሄን ኤክስኪዩቲቭ ኦርደር የሚያጸናው ይመስልሃል? ከባድ ነው። ይሄን ምን አይነት ውሳኔ ይጠበቃል የሚለው ኦፍኮርስ አሁን ያለው ሱፕሪም ኮርት በአብዛኛው ኮንዘርቫቲቮች ናቸው፣ ወግ አጥባቂዎች ናቸው ያሉት። ይሄ ከትራምፕ አድሚኒስትሬሽን ጋር የሚያያይዛቸው ናቸው በአይዲዮሎጂ በፖሊሲ ዝንባሌ ደረጃ። ነገር ግን እነዚህ ሎየር ናቸው፣ ባለሙያ ናቸው፣ ፕሮፌሽናል ናቸው እና በተለየ መጠን ህጉን ነው የሚከተሉት፣ ኮንስቲቱሽኑን ነው ኢንተርፕሬት የሚያደርጉት። ይሄ ከ1968 ጀምሮ የአሜሪካ ህግ ሆኖ የቀጠለ ነው፣ ከሲቪል ወር ጀምሮ ማለት ነው። ስለዚህ ከ1968 ጀምሮ የነበረን ህግ ኢንተርፕሬቴሽን ይለውጡታል ተብሎ አይታሰብም። ከዚህ በፊት በጠቅላይ ፍርድ ቤት ላይም የተለያዩ ቻሌንጆች ቀርቦ ነበር በበርዝ ራይት ሲቲዝንሺፕ ላይ። ሁሉም ኢንተርፕሬት ያደረጉት አንድ ሰው ሪጋርድለስ ኦፍ ኢሚግሬሽን ስታተስ አሜሪካ ውስጥ ከተወለደ ዜጋ ያገኛሉ። አንድ የኮንስቲቱሽን ተርም አለች፣ እሷ ናት አሁን ቻሌንጅ እየገጠማት ያለችው። ያቺ ተርም ሳብጀክት ቱ ዘ ጁሪስዲክሽን ኦፍ ዘ ዩናይትድ ስቴትስ ዴርኦፍ ይላል እና ያ አንድ ሰው አንዶክመንትድ ከሆነ የዩኤስ ህግ እዛ ሰው ላይ ተፈጻሚ አይሆንም፣ ወይም ደግሞ ያ ሰው ለአሜሪካ ጁሪስዲክሽን ማዕከል አይሆንም፣ የአሜሪካ ጁሪስዲክሽን አይመለከተውም የሚለው ልክ ለምሳሌ እንደ አምባሳደር ልጆች ማለት ነው። የዲፕሎማት የአምባሳደር ልጆች አሜሪካ ውስጥ አንድ አምባሳደር ወይም ዲፕሎማት መጥቶ በዲፕሎማቲክ ስታተሱ እያለ ቢወልድ ልጆቹ የአሜሪካ ዜጋ አይሆኑም።
ልክ እንደዛው አንዶክመንትድ የሆነም ሰው ዜጋ አይሆንም የሚለው ክርክሩ ማለት ነው። በፍርድ ቤት የሚኖረው ክርክር ሜይ 15 ላይ ፍርድ ቤቱ በእኔ ግምት የትራምፕን ህግ ይሽረዋል ብዬ ነው ማስበው። ምክንያቱም ይሄ የኮንስቲቱሽኑን ከዚህ በፊት ፕሬዚደንቱን ከዚህ በፊት የነበሩ አካሄዶችን የሚጥስ ነው፣ ኮንቴክስቱን የሚጥስ ነው። እንደገና ደግሞ ወርድስ ኦፍ ኮንስቲቱሽንን ከዚህ አጌንስት ነው የሚሆነው እና ፕሮባብሊ በፐርሰንቴጅ አስቀምጠው ብትለኝ ወደ 90% የሚሆነው ፍርድ ቤቱ አጌንስት ትራምፕ ይወስናል ብዬ ነው ማስበው፣ ወይም የበርዝ ራይት ሲቲዝንሽፕን እንዲቀጥል ያደርጋል ብዬ ነው ማምነው። ባለሙያ ነህ፣ ብዙ ነገሮችን በኢሚግሬሽን ጉዳይ በአሜሪካ ትሰጣለህ በሁሉም ስቴቶች። ይሄንን የአሜሪካ ውጭ ጉዳይ መስሪያ ቤት አዲስ ማስጠንቀቂያ ወይም መረጃ ተከትሎ ለኮሚኒቲያችን ወይም ለኢትዮጵያውያን በአሜሪካ ለሚኖሩ ይሄንን ለሚካተሉ ሰዎች የምታስተላልፈው መልእክት ካለ? እንግዲህ በዚህ ዙሪያ ብዙ ምለው ነገር አይኖርም፣ ግን ሁላችንም ያለንን የቪዛ ታይፕ ማወቅ ያስፈልገናል። አንድን ነገር ስናደርግ ኮንሲኩዌንሱ ምንድነው ብለን መጠየቅ ያስፈልገናል። ብዙ ጊዜ በተለምዶ ሰዎች ባሉት ነው የምንንቀሳቀሰው እና ሙያተኞችን መጠየቅ ምንድነው የቪዛ ታይፕ የሚሰጠኝ መብትና የሚከለክለኝ ማድረግ የሌለብኝ ድርጊቶች የሚለውን ነገር ሁሌ ማወቅ ኢን ዘ ሎንግ ተርም ይጠቅመናል። ሾርት ተርም የቪ ሰዎች የሚሉንን ነገር መስማት አዋጭ ሆኖ ሊመስለን ይችላል፣ ግን በኋላ ላይ ኮንሲኩዌንሱ ትልቅ ስለሆነ ብዙ ሰዎችም እንደምናየው ምናለ መጀመሪያ ጠይቄ ነበር እንደሚሉት እኛም እንደዛ እንዳንሆን አትሊስት ባለሙያዎችን ማማከር ቪዛችን ስታተሳችን ምን እንደሚሰጠን ምን እንደሚከለክለን መገንዘብ ጠቃሚ ነው ብዬ አምናለሁ። ውድ የዛሀበሻ ቤተሰቦች እንደዚህ አይነት ፕሮግራሞች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። በተቻለ መጠን የተለያዩ መረጃዎችን እናቀርብላችሁ ሞክራለን።